ያው ኖርማል ነበር የኔ አወላለድ። በምጥ ነበር የወለድኩት። እግዚአብሔር ፈቅዶ ነው በምጥ የወለድኩት። እኔ እዚህ ጋር ራሱ እኔ በምጥ መውለድ ፈልጌ አልነበር። ተዚህሻል ዝግጅቴ ተዘጋጅቼ ምናምን በነበርኩበት ሰዓት ነው እግዚአብሔር ያው ነይ ውለጂ ብሎ በምጥ መቤቴ ብላ የወለድኩት እንጂ እኔ በምጥ የመውለድ ዝግጅት ላይም አልነበርኩም። እዛ ግን ያው ከወለድኩ በኋላ ብዙ ሰው አታችመንት ወዲያው ከቻርግ ያለው ወዲያው አግኝቼዋለሁ። እንደወለድኩኝ ልጄን ደረቴ ላይ ሲያስቀምጧት ደስ የሚል ስሜት ተሰማኝ። በቃ እናት መሆን ደስ የሚል ምናምን የሚሉ ነገሮች እንደዛ ሰምቻለሁኝ አይቻለሁ ምናምንና እኔ ግን እሱ አልተፈጠረም። እኔ ወዲያው ከልጄ ጋር ጥብቁን ግንኙነት ወዲያው አላገኘሁት። እንደወለድኩት አምጣታ ደረቴ ላይ ቁጭ ስታረገው እኔ አንሺውን ያልኳት አንሺውና አዝጁ አራንሺውና አዝጅልኝ ቆይ ያልኳት ማለት አሁን እዚህ ጋር በጣም ብዙ ሰዎች እዚህ ሊያደርገኝ ይችላል። ምን ሆነሽ ነው ምናምን ልትሉኝ ትችላላችሁ። ግን ይሄ ተሰማኝ ስሜት በቃ ይሄ እኔ እንደዚህ አይነት ስሜቶች ናቸው ልንዳስስበት